ባይነው የሚሰማ እቻት እኮ እሷ አይሰማም። እዚህ ነው ድምጿ እዚህ ነው ያለው። አንካ ይቺ ልጅ ብር ላኪ አትበሉ። ኧረ አላልናትም እያላችኋል ነው አሁን። አሎ ዝጋ። እሷ ሄዳለች። ዝጋ አለ። ቆይ ላውራት። እኛ ብር ላኪ ብለን ይሻል እንዴ? በአትበል አንተማ ዱላዬን ዝጋ። አባ እንዴት ዋልክ? ደህና ዋልክ ወይ? አልሐምዱሊላህ ሰላም መጣህ እንደ ልጄ። እስኪ ና እንደው ሳምንት ሞላህ እኮ። እስኪ ና እዚህ። ደህና ነው ወይ? 8 ቀን ሙሉ ልም ምን ላደርግ ነው? ደህና ነህ? ኧረ አልሐምዱሊላህ። አንተስ እንዴት? ኧረ ደህና ተስማምተሃል። ሙሽራው ልጄ ማሻአላህ በስተናል እኮ ብዙ ነህ። ደህና ነህ? ደህና ነኝ። አንተስ? እኔ ደህና ነኝ። ጠፋህ ሳምንት ሙሉ ልጄ። ቅርብ እኮ ነው። አትመጣም እንዴ? ያው ጊዜ እያጣን ነው ለማምጣት። ደህና ነህ? ደህና ነኝ። አንተስ? እኔ ደህና ነኝ። እድኖቹ ምናምን ደህና ናቸው? እድኖቹ ደህና ናቸው ይለኛል ልጁ። ያው አልፎ አልፎ ይመጣል። ደህና ናቸው ይለኛል። በደህና መጣህ? መጣሁኝ። እሺ ልጅቱንም እኮ መረቅኳት። መረካት እንዴ? ማችንማ መረቅኳት እኮ። እምቢ አልክ አይደለም እንዴ? አጣላህ ጓደኛዬ ጋር ይብላኝልህ የዘንድሮ ልጅ። ኧረ ደህና አድርገሃታል። እንደውም ደህና አድርገሃል። ይሻላል ብለህ ነው? አዎ ይሻላል። አኮረፈኝ እኮ አኮረፈኝ። ማሻብ ያኮርፍ ታዲያ። አንተ የስንት ዓመት ጓደኛዬ፣ የ50 ዓመት ጓደኛዬ ምን አሻህ ትለኛለህ? እና ታዲያ የማገባት እኔ እንጂ አንተ አይደለህ። ቢሆንም እንደዛ ማድረግ የለብኝም ነበረ። እንግዲህ ኧረ ቢሆንም የዘበኑ ልጆች አትሰሙም። ያው እንግዲህ ምን ላድርግ? ችግር የለውም። ያቺኛይቱም ልጅ ሽማግሌ ላክ ምናምን እያለች ነበር። ይሄን አድርገሃል። ሽማግሌ ላክ ተባልክ እንዴ? ሽማግሌ ላክ ብላለች። አዎ በቃ ማዚያ ማታርስ ማለት ነው። ዘንድሮ ምን አረስኩ ብለህ ነው? ምን አረስኩ ብለህ ነው ትላለህ? እንግዲህ አለማ እንደ ገበሬው ያርሳል። እሺ ይሁን እንግዲህ ታልክ ድረሃለሁኝ። ደስ ያለህን እንጋባና ኒካሃተን ወደዚህ ትመጣለህ። ይቃማ አውጥቼልህ ምናምን እያለችኝ ነው። የት ወደ ሳውዲ ሄዴ? እንደሷ ተመልሳ ሄዳለሁ። ይሄማ አይሆንም። ሞቼ ነው ቆሚያ ነው አንተ ሱዑድ የምትሄደው እንዴ? ምን ችግር አለው? እዛው ሄድ እኮ አንተንም እኔንም ለውጣለሁ። ኧረ ይቅርብኝ። በዛ በባህሩ አትሄድም። የሰዎቹ ልጆች እዛ እየሄዱ አልሰማህም እንዴ? በየደጃፉ የሚለቀሰው እኮ ባህር እየገቡ ድንበር ላይ በባህር አይደለም በአየር ነው የምሄደው። በአየሩ እኮ በዛ በአውሮፕላኑ። ኧረ ልጄን አልፈልግም። ምን የሳ አንተ ምን ትሆናለህ? ልጆቹ አሉ ሴቶቹ ልጆች እንዴ? እሷ ምን እዚህ ተመልሳ ሄደች? ባለፈው እኮ እዚሁ ነበረች ነግረኸኛል ነበር። የአረቦቿ ቶሎ ቶሎ ሲባት ተመልሳ ሄደች። እንዴ እዚህ በቃ መኖር የሚባል ነገር የለም። ምን ተይዞ እዚህ ሀገር ይኖራል ብለህ ነው? ምን አጣችኋል? ምን አተናል? ግብርና እርሻው ነው ይኸው ተንጋሏል። ሁሉ ነገር አለ። እላቢው አለ፣ ግመሉ፣ ፍየሉ። የድሮ ወትና አሁን እኮ እንደ አይደለም። አሁን እላቢ እናንተም ቢኖር ምን ጠቀማለሁ ብለህ ነው? አሁን እኮ ያዝነው የከተማ ኑሮ፣ ከተማ ለማለት የተሻለ ኑሮ፣ ግብርና እናንተ እያረሳችሁ የኖራችሁትን ኑሮ እኮ ለመኖር አይደለም። አሁን መሽቷል። እኔ ልተኛበት፣ ጧት እንጨርሰዋለን። እሺ አስብበት ብዬ ነው። ጧት እናወራበታለን። እኔ ስለ ሱዑዲ አላስብም። ሱዑዲ ሂድ ብዬ እኔ አልፈቅድም። ወለው በአውሮፕላንም ይሁን በምንም ይሁን እኔ ሱዑዲ እንድትሄድ አልፈቅድልህም። እንግዲህ አሳዝኩን እዚህ እዝኩኝ ምን ብንገባ ምን ትርፋለህ? ትምጣ። መምጫዋን እኔ እልክላታለሁኝ። እዚሁ ትምጣ። የጀመረው ቤት አላት። ያንን እስከምጨርስ ድረስ ወዲህ መምጣት አልፈልግም። የምትሰራው ቤት ነው። እዚሁ ሆና ትሰራዋለች። አንተም ያለህን በምን ይሰራል? እዚሁ ያለውን ጨማምራችሁ ትሰራላችሁ። ሚስትህ ሆነች አይደለም እንግዲህ እሱማ ነው ቢሆን ስለ እኮ ሚስትህ ሁሉ ነገር ተወዷል። እንደምታውቀው ይሄው ቤቱ እዚሁ ገብታችሁ ቤታችሁ ትኖራላችሁ። ከተማ ነው እሷ የጀመረው ከተማ ቦታው ከተሜ እኔን ትተህ ከተሜ ልትገባ
ምን አርቀህም እኮ ከተማም ብገባ ያው ዞሮ እየመጣሁ ጠይቃለሁ። አይሆንም አንተንም እንደው ወንድ የተሻለ ኑሮ ወደ ከተማው ትልቅ ሰው ነው ተግባራለሁ። ኧረ እኔ አይሆንም ተገጠር መውጣት አለ። እዚቹ እርሻዬ እዚቹ ስሞትም እዚቹ ነው የምቀበረው። ተቦታዬ ታረጀሁባት ቦታዬ አልንቀሳቀስም። እኔ እከዳለሁ ትቼህ እሄዳለሁ ታልክ አንተ ታውቃለህ። ምክንያት አይደለም ምክንያት ሳይሆን እንዴት እንግዲህ እዛ ልጅቱ ገጠር መቀመጥ አትፈልግም። ለምንድን ነው የማትፈልገው? የተሰደደ እኮ ከተማ ለመኖር ብላ ነው። ውጭ አረብ ሀገር የሄደችው እኮ እዛ ሰርታ ከተማ ለመኖር ነው። አልነግራትም አንተ አባቴ እሺ አይልም እሱ ከተማ አይወድም እኮ ብያትም እኔ ቤተሰብ ጋር ያንተ ቤተሰብ ጋር አልቀመጥም ለብቻዬ ታልሆነ ጭራሽ ቤተሰብ ጋር አልቀመጥም። በል አሁን ውጣልኝ። ገጠር አዛባ እየዛኩኝ ቤት እየጠረኩ አልኖርም መኖር አልፈልግም ማለት ከተሜ ነው የምኖረው አለ። ከተሜ ነው የምኖረው ተወደድከኝ ከተማ አብረን ተያይዘን። የት ከተሜ ነው የምትገቡት? ከተማው እንትና ነው ኮምቦልቻ ነው የምትገቡት? ኮምቦልቻ የሚባለው እዛ ነው ቦታ የገዛኝ። ታዲያ ቅርብ ነው እኮ ይሄ። እዚሁ እርሻ አትሰሩም እንዴ? ከተሜ እየሄዳችሁ ገበያችሁን እየገበያችሁ ትመጣላችሁ። ለመግቤት አይሆን እዛው ኑሮ የሆነ ግዲ ነገር ከፍተን እዛው የተሻለ ኑሮ ለመኖር ነው። ተግብርና ኑሮ ለመውጣት ነው። እኔ ይሄ ነገር አልተስማማኝም፣ አልተዋጠኝም። አንተ ልጁ በዛም በዚህም ትምለጨለጫለህ። ህዱን ያላግድም ማለት እንትን አጋዥ ያስኩልህ። ይሄው አጋዡ ብቻውን እየተንከራተተ ነው። አንተ አንዴም በሬን ሸጥክ ሙሽራህን በላ። አሁን ደግሞ ላገባ ነው ከተሜ ልገባ ነው አልክ። እሺ መጨረሻ ምንድነው ያንተ? መጨረሻውንማ እንግዲህ እሱ ፈጣሪ ነው የሚያውቀው እኮ። ሜዳ ላይ ጥለኸኛው ከተሜ ልትሄድ ደግሞ ልጅቱ ደህና ናት ብታይ። ሁለተኛ ሚስት ራሱ ታገባለህ ችግር የለውም ብላኛል። ሁለተኛ ሚስት ታገባለህ አለችህ፣ ግን ቤቶችህን ጥለህ ና ቶሎ ከተሜ አለችህ። ከተማ አይሆንም አባቴ አይሆንም ብሏል። ተፈለግሽ እዚሁ እርሻዬ ዳር ቤት ትሰራላችሁ። እዚሁ እርሻችሁ ዳር እዚሁ ማሳችሁን መስኗችሁን እያረሳችሁ እያሰረሳችሁ ትኖራላችሁ። ረማን ያርሳል። አሁን በሰለጠነ ዘመን እርሻ ማን ያርሳል? እና የዚህ 10 ብር ፌስታል አንጠልጥላችሁ ዳቦ የሚባለውን እየገዛችሁ ልትበሉ ነው እንጂ እዚህ ምን ታገኛላችሁ? ስራ አለ፣ ብዙ ስራ ከተማ ብዙ ንግድ ቢሰራ ብዙ ነገር ይሰራል። ንግድ ይለኛል። እርሻ ማረስ ነው። የገበሬ እርሻ ነው የሚያርሰው። እንግዲህ አታበሳጨኝ። እዚህ የገበሬ ልጅ ሁሉም የገበሬ ልጅ ነው እኮ ከተማ ያለው እርሻ ነው የሚያርሰው አልኩ። እኔ ተዝታ አልሄድኩኝ። ግብርናም ሰልጥነ መኪናም እገዛልሃለሁ ብለኛል። ጭራሽ በገንዘብ ነው እንደምትደራደራት አንተ። የራስህ አለህ አይደለም? እዚህ የእሷ ጋር ምን ያለኝ? አንተ መሬት ነው ያለ። መሬት ምን ጥቅም አለው? ተመሬት የበለጠ ምን አለ? ከተማ ቢሆን ለቦታ ይሸጣል ይባላል። ገጠር ነው የኔ ዝም ብሎ መሬት ብትሸከሙ ጥቅም አለ። አንተ እርሻ እንዳታርስ ነው? እኔ ለምን አርሳለሁ? እና አላርስም። እርሻ አታርስም? እርሻ ላታርስ ነው ከተማ የምትገባው? ሂድ አልደርህም። ሂድ። ለምን ነው የማደረኝ? እኔ አንዲ ልጅ አይደለሁም እንዴ አልደርህ ማለት ነው። የማደረኝ ተሆነማ እኔ ያው እንዴ ጓደኞቼ በድግ ብዬ ተነስቼ እዛው አረብ ሀገር ሂጅ እዛው አገባለሁ። እሷንም ሆነ ሌላ አገባለሁ። እኔ አስከብርሃለሁ። በቃ ያስጥለታ ትድረኛለህ ብዬ እንጂ አረብ ሀገር ያለ ሴት ነው እኔ ዳስጥዬ የምድርህ ታዲያ። አረብ ሀገር ትሆንሽ ችግር የለውም። አረብ ሀገር መሆኑ አይደለም ችግሩ ከተሜ ነው የምንገባው ነው እናንተ የምትሉት። እኔ ደግሞ የምፈልገው እዚቹ እርሻዬ ዳር እዚቹ ቤታችሁን ሰርታችሁ እየወለዳችሁ እኔ ልጆቻችሁን እያያዝኩ መቀመጥ። ጓደኞቼ ከተማ ገብተዋል። አባ ገጠር እኔ ገጠር ነው ይሰራል። እሺ ጧት እናወራበታለን። አሁን መሽቷል፣ ልተኛ ትንሽ። ኧረ እንቅልፍ ይዞኛል። እሺ ተነስና ዲናተኛ ልተኛ እስቲ